ታግሽ ታገሽ ምነው ተስፋ ስተሽ ወደ እንዲባክኝብሽ አታረጊውማ አታረጊው አታረጊውማ አታረጊው ትርታዬ ልቤ አንቺ እንደሆንሽ ሐሳቤ ገፍቶሽ ይሆን እንዴ ያ ሁሉ እንዴት ባንዴ አታረጊው ክርስቶስ ተኡመዝም ለዘይበልኦ ዲያቆን የሚል ማረግ አለ ከፊት አሁን ያለ ሞያ ስነ ምግባር ዲያቆን ነው ይክላል ኦኬ አሁን ባለ የባህሪ የተነሳ ዲያቆን ተብለ መጠራት አለብህ የለብኝ ትክክል ነው የለብህ እውነትን በርግጥ ተስፋ አደርጋለሁ አንድ ቀን ዓለም ሰልችታ ወደ አባት ቤት በመረጠ አገልግሎት ተመለስ ይሆናል ማን ያውቃል ብዙዎቻችንስ ከተለያዩ ቦታ አይደለ ተለቃቅመን ይመጣና ክህነት ግን እሳት ነው እንደ ቀልድ ዲያቆን ነበርኩኝ አሁን ያለውበት ምናምን ቀበርጥስ ያትበል ጓድ አሁን ያለበት ተመችቶ ከሆነ የነበርክበትን በየሄድክበት አታወራ እና ጀብድ ነው እንዴ ቤተክርስቲያን ዛሬ እንደ ቀልድ በየአደባባዩ ነበርኩ ብለ የምታወራውን ክህነት ስታስተምር እንድታገለግልበት እንጂ ነበርኩ እንድትልበት አይደለም ዋጋ ተከፍሎባል ምንም ነገር አታውቅም ነበር ካለማወቅ ነው አንስታ ቤተክርስቲያን ስታስተምር አምላክህን እንድታመሰግንበትና እንድታገለግልበት ብቻ ነውና አሁንም የነሳህ መንገድ የነሳህ በር ክፍት ነው ይሄን በደንብ አቃለው ነውና እንደምትመለስ ተስፋ አደርጋለሁ እግዚአብሔር ሁላችንም ወደ ቀና መንገድ ይመልሰን አሜን በታሪክ መቅረት ያለበት ነገር ይሄን ስለዚህ አባቶቻችን ማድረግ ያለባቸው ነገር መግባባትና መግባባት ነው መታረቅ ነው መነጋገር ነው ናና ደሞ አንተ ግሪሳ ማለት ነው ዝም ሲሏችሁ አንዳንዶቻችሁ የፈሯችሁ የሚመስላችሁ አላችሁ ሆዳም ዝም ብለህ እዛ ጊፍትን አለቃቀም ደግሞ ለአባቶች ለዛውም ኦርቶዶክስን ስርዓትና ደንብ ፍቅርን መስበክ ልታስተምር ነው ለቃቃሚ ቁጭ ብለህ እዛ ጊፍትን ለቃቀም ክብር የማይወድላችሁ አላችሁ በተለይ አንተ ክብረ ቢስ ነህ በጣም ክብር የሌለህ ሰው ነህ ብዙ ጊዜ አይቻለሁ ከታተልሃለሁ ይሄ ቪዲዮ ሼር እንደምን ስታለቀልቅም በልክ ይሁን እሺ አስመሳይ ቀበሮ ምን ይመስላል ይሄ ደሞ በጌታ በየሰዓቱ እየተነሳ ኦርቶዶክስ ላይ ፍጭላል እንዴ ደሞ ነው የተዋህዶ ልጅ ነኝ እንደዚህ ሂረረዛ ታስመስል እባብ እንደዚህ ያረጋችሁ ነው የጭቃሹዎች ተደብቃችሁ እዚህ እንትን ምት ኦርቶዶክስ ሆነው ሶሻል ሚዲያ ላይ ያሉማ እነ እንዳልክምለው የቱ መሰለ ዋሽንግተን ዲሲ የሚኖረው ያኛው እንዳልክ አስመሳይ ነው እንዳትሰሙ ያኛው እንዳልክ ጭምብሉን የገለጠ አብይ አማላጄ የሚል ኦፖርቹኒቲ ፈላጊ ነው ያኛው እንዳልክ ማለት ይሄ ትዝብት ቲቪ ላይ ያለ አጭበርባሪ ሌባ በጣም በሚያሳፍር ሁኔታ ያለው እሱ ነው እንዳልክ ሌባ አጭበርባሪ አስመሳይ በጣም ያየነው እንዳልክ ትዝብት የሚባለው ነው በቃ ተዋዶን ተዋት ውጣ ካልፈለክ ምንም ችግር የለም አታስመስል እኔ እየነገርኩ ነው በተዋዶ ጉዳይ ለመወደድ ብዬ አይደለም ማረገው አይደለም ለመወደድማ እዛ ቤት ብዙ ነገር ማግኘት ይችላል ሐዋርያ ፓስተር ሆኜ የምፈልገውን ነገር ማግኘት ይችላል everybody knows ህሊና ያመነበትን ማረግ መቻል አለበት ሰው ይታዘበኛል አይታዘበኝም እንዲለኛል በዚህ ይወጣል በዚህ ይገባል የራሱ ጉዳይ መሆን ይችላል ህሊና የሚያምነውን ትክክለኛ ነገር መናገር አለበት ቁጭ ብዬ በጥሞና ሳጤን ነበር ምን ስል ነበር አባቶች እያለቀሱ በመንድነው አንተ መታጤ ነው ከአባቶች በልጠ ነው ከኛ አባቶች በልጠ ነው እኛ መቼም እኔ ዱቄታም ነኝ ማረባ ሰው ነኝ አባት ቤተክርስቲያን ላይ ችግር መጥቶብኛል እያለ የተዋህዶ አባቶች እየነገሩ አንተ ማጤን አለብኝ የቀኖና ችግር የለባቸውም የምን ችግር የለባቸውም እኔ ማቀው ምናምን ያአብይ አማላጄ ነው የምትለው አንተ ወረኛ ባለ ጊዜ ለመሆን በቃ ባባ ገዳ ተቀበሉኝ እያልክ ነው ሂድ ማን ከለከለ አታስመስል ሂድ ማን ከለከለ
የከለከለ ሰው አለ? ይቀበሉሃል። እነሱ ማስመሰል ነው የማይመቸው። አስመሳይ ነህ። በጣም የተዋህዶ ልጆች በጣም 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 አስመሳይ ሰው እሱ እንዳያየሁት። ስለዚህ ወንድምና እህቶቼ በዛ ነገር ላይ ቆም ብላችሁ ማየት አለባችሁ። አስመሳዮች አስመስለህ ይኸውልህ፣ እኛ ለውጥ እያመጣን ነው። እግዚአብሔር ይመስገን። እናንተ ቤቷን ስትክዷት እኛ እየደረስንላት ነው። አንተ ከልጅነት ተዋህዶን አስተምረው ዲያቆን እንድትሆን አድርገው ተዋህዶ ለአንተ የከፈለችልህ መስዋዕትነት ለእኔ አልከፈለችልኝ። እውነቴን ነው ማወር። ተዋህዶ አንተን ነው። ተዋህዶ የአማራ እየተባለ ይሰደባል አይደለ? አንተ ዶርዜ ነኝ ብለሃል። ለዶርዜው ለአንተ ተዋህዶ እስከ ድቁንና ሰጥታለች። የማይረባት ጥቅም ስታገኝ ነው የሸሻት። ሁለት ነገሮችን ማስደሰት አትችልም በህይወት። በተለይ የማትደራደርበት ነገር መኖር አለበት። በተለይ እንደ ዲያቆንነት ዲያቆን እንደነበርክበት ማረግ ያለብህን ማረግ ነበረብህ በተዋህዶ ጉዳይ። ልክ ሰው አለመቀበሉን ሲያቅ፣ ሰው እንዳልፈለገ ሲያቅ፣ ይሄ እንዳልክ የሚባለው አለመቀበሉን ሲያቅ፣ ሌብነቱን ሲያቅበት ይቅርታ ምናምን አለ። አታጭበርበር። እዛው በጸበልህ እዛው ሂድ እንደፈለግኩን፣ አይመለከተንም። ስለዚህ ስታፕ አቁም። አስመሳይ ነህ አንተ። ካንተ ሙስሊም ሆኖ ለተዋህዶ የጮሁት ይሻሉኛል። ካንተ ጴንጤ ሆኖ ለተዋህዶ ይሄ አይገባትም ያሏት ይሻሉኛል። አንተ ተዋህዶን ትጎዳለህ እንጂ ለተዋህዶ በጭራሽ የማትሆን ልጅ ነህ። እርግጠኛ ሆኜ እነግርሃለሁ። ስለዚህ እንዳልክ እባብ ነህ። እባብ አንተ ማለት የአብይ ልጅ ነህ። በግልጽ ነው። ምን የአብይ ልጅ ነህ አንተ ማለት። አስመሳይነት፣ አጭበርባሪነት፣ ምናምንነት በጣም አለብህ ፊት ለፊት ነው። ስለዚህ እንዳልክ የምትባል ሌባ አቁም። ተዋህዶ እንዳልሆነ እንድታቁ እውነቴን ነው የምነግራችሁ። እቤቷ ተዋህዶ ብዙ ባቦች አሏት፣ አስመሳዮች የማይቆሙላት እንደ ይሁዳ የመጨረሻው ሰዓት ላይ የሚከዷት አሉ። እንዳልክ ክዳታል፣ ተዋህዶ ክዳታል። ሳይሰለቸኝ ጠበቅ ላስብልሽ ታገሽ ምነው ተስፋ ሰተሽ ወደ እንዲባክኝብሽ አታረጊውማ ትርታሄ ልቤ አንቺ እንደሆንሽ ሀሳቤ ገፍቶሽ ይሆን እንዴ ያ ሁሉ እንዴት ባንዴ አታረጊውማ አይገባኝም አላምንም ብትኝ ወደ ብቻ እስከገባኝ የገባሽ መስሎኝ ነው። በጣም ክዳታል። ምንም ያልበደለችን ቤተክርስቲያን ክዳታል። ያሬድዬ ክበርልኝ። በትክክል እኛ አባቶችን ነው እንዳልክ ዲስ የሚኖረው ወንድሜ እግዚአብሔር ይባርክ። አንተ በጣም ጎበዝ ነህ። ዲስ የምትኖረው እንዳልክ በጣም 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 ጎበዝ ነህ። ክበርልኝ ሲገባ። እነ ከነአን እነ ማኪዬ አረ ቃላት የለኝም። እነ ሃኒኤል እነ ቤዚ እኔ ብዙ የኦሮሞ የተዋህዶ ልጆች እነ ልደት እነ ልጅ ቢኒ እስር ቤት ነው። ኦሮሞ ነው በዘር ከሄድክ
ልደት የሚባለው ኦሮሞ ነው። እህቶች አሉን የኦሮሞ እህቶች ስማቸውን አላውቅም። ግጥም አድርገው ግድግድ አድርገው ያዙልን ነው። አጀንዳው ሌላ ነው። ተዋህዶ አትፈርስም እያሉ ሲከራከሩ የነበሩ እውነተኛ የተዋህዶ የኦሮሞ ልጆች ነበሩ አሉም፣ አሁንም ወደፊትም አሉ። ስለዚህ ይሄን ነገር በግልጽ ነው። በላያማ ምን አባቱ ወዶ ነው በግዱ ነው እንጂ በላያማ እኛው ነው። ምን መጠየቅ አለብን እንዴ? ስለ በላያ እነ ያያዘ ልደታ መጠየቅ አለባቸው እንዴ? እንደ ያሬድ ወዶ ነው የማይደራደሩ። ምንም አይንን ጨፍነ ብትቀለጥ የማይደራደሩ ናቸው በተዋህዶ። እነ አርቲስቶች አብዛኛዎቹ ክበሩልኝ አሳይታቸዋል። ጃኪ ጆሲ በዘር ከሄድክ ኦሮሞ ነው። በዘር ከሄድክ ኦሮሞ ነው። ግን ከተዋህዶ ጎን ነኝ ነው ያለው። የዘር ጉዳይ አይደለም። የዘር ጉዳይ አይደለም። የዘር ጉዳይ ሳይሆን የሃይማኖት ጉዳይ ነው። ዘር የምታረግበት ነገር ሊኖር ይችላል። በዘር ለምን ገደልከኝ፣ ለምን እንደዚህ ሆነ ምናምን የምትለው ፍትህ የምትጠይቅበት ነገር አለ። እላይ ቤትም በዘር ግባ አውጣ ልትባል። ስለዚህ በዛ ነገር ላይ በደንብ እኔ ሰለሞን ቦጋለን ብዙ መናገር አልፈልግም። ብዙ መልካምነት አለው። ብዙ መልካም የሆኑ ሰዎችን እነ ደራርቱን ሰለሞን ቦጋለን የመሰሉ ሰዎች መናገር አልፈልግም። ብዙ መልካም ነገር ስላለው መናገር አልፈልግም። አንዳንዴ የፈለገ ተናጋሪ ብንሆን የሚይዘን ነገር አለ። እኔ የሚይዘኝ ነገር አለ፣ ሊሚት አለኝ። ዘመድኩንማ ቤቱ ነው ተዋህዶ። እንዴት ነው የማይናገረው? ዘመድኩን የሚይዘኝ ነገር አለ። ብዙ መልካም ነገር ካየውባቸው አንድሽ ጥፋት አጠፉ ብዬ ጓመልበት ነገር የለም። ብዙ መልካም ነገር አለ። አሁን ሰለሞን ቦጋለ በጣም ብዙ መልካም ነገር አለው። ስለዚህ አንድሽ ነገር አጠፋ ብዬ እንዴት ብዬ እንዲሸሽ አላረግም። አቡሽ ዘለቀ የኛው ነው አባቴ። ደራርቱ ቱሉ የኛ ናት። የምናከብራት የኦሮሞ ዳይመንዳችን ደራርቱ ቱሉ ናት። ደራርቱ በምንም መልኩ እንደው በጣም የወጣ ስህተት ካልሰራች በስተቀር ደራርቱ ቱሉን የሚናገር ምንም አንደበት የለኝም። እውነቴን ነው የምነግርህ። ማሲማ የተዋህዶ ልጅ ናት። ምንድን ነው የምንጠይቀው? ስለዚህ በሃይማኖትም ቢሆን ማየት መቻል አለብን። ደራርቱ ለመሸምገል ነው። አሁን ተሸማገሉ አይደለ? ታዲያ ደራርቱን መስማት ለምንድን ነው ያልቻልነው? ተሸማገሉ አይደለ? አሁን በሽምግልና ነው የታረቁት አይደለ? በሽምግልና ከታረቁ ደራርቱ ቱሉ የእርቁን ነገር ጠየቀች ከተባለ ጥፋቱ ምኑ ላይ ነው? ይሄንን ነው የምነግራችሁ። ተግባባን? ስለዚህ ቆም ብሎ ማሰብ መልካም ነው። አንዳንዴ ማን ነው ሆን ብሎ እንደዚህ የሚያደርገው ብሎ መጠየቅ ነው። በጣም የገረመኝ የእንዳልክ ተዋህዶን በዚህ ደረጃ የእንዳልክ ትዝብት ቲቪ የሚባለው እና ይሄ ማን ነው ጎሹ ነው የሚሉት አሰፋ የሚባል አንድ መልከ ጥፎ አለ። ኦሮሞ ስር ሊደበቅ የፈለገ አጀንዳ የፈለገ ኤርትራዊ ነኝ ሲል የነበረ እሱ እንዳልክና እሱ አንድ አይነት ናቸው። ያሰፋ ልጅ ነው እንዳልክ። አጣሩልኝ ዴኔ ዳንኤል ክብረትማ አንደኛ ቀንደኛ የተዋህዶ ጠላት። እንዲያውም ያሰፋ ልጅ እንትና ነው እንዳልክ ነው። እንዳልክ አሰፋ ነው ስሙ። እንዳልክ አሰፋ በቃ ዘመን አይተው ጥፍ የሚሉ ሰዎች ናቸው። አዎ እንዳልክ አሰፋ። እንዳልክ ማሽቋለጥ ማሽቃበጥ ከጀመርክ ቆይተሃል። ማንም የሚያከብር የራስን ይዘህ ስትሄድ ነው አባቴ። የራስን ያዝ። ተዋህዶን ስታከብር
ሌሎቹን ታከብራለህ። ፕሮቴስታንቱን ታከብራለህ፣ ሙስሊሙን ታከብራለህ። የራስን እየናክ እንዲያከብሩልህ አትጠብቅ። ይሄ በግልጽ ነው የምነግርህ። እኛ በፊት የዛሬ ሎንግ ታይም አጎ 10 ዓመት ቪዲዮ ሰርተናል። ይሄን ህዝብ እኔ የሙዚቃ ችሎታ የለኝም፣ ሙዚቃ ድምጽ የለኝም፣ የመዝሙር ችሎታ የለኝም፣ የድራማ ችሎታ የለኝም። ይሄን ህዝብ በምንድነው እማገኘው የሚል አስተሳሰብ ካልኩሌት ተደርጎ የተመጣበት ጭውቴ ነበር። ምን ታረጋዋለህ? እስቲ አዲስ ነገር ይምጣ ተብሎ የሆነች ነገር ኳኳኳ አድርገን የመጣንበት ነገር አለ። ፌስቡክ በደንብ በማይታወቅበት ጊዜ ይሄ የተደረገ ጂጂ ዘቤሎ ተዋህዶ እኮ ናት እንዴ? ኃላፊነት አለባት እንዴ? ጂጂ ዘቤሎ ኃላፊነት አለባት እንዴ? የተዋህዶ ልጅ ናት። የትግራይ ልጅ ስለሆነች ተዋህዶን ትክዳለች ልትለኝ ነው? እሷ እኮ ሎዛ አይደለች። ሎዛ ሁሉን ነገር የምታየው ፖለቲካ ነው። ሃይማኖትም ፖለቲካ ይመስላታል። ምንም ነገር ብታቀርብላት አማራን የደገፈች ነው የሚመስላት። ታስቀኛለች። እኔ በሁሉ ነገር 90% የትግራይ ልጅ የተዋህዶ ልጅ ሆኖ ሳለ ሁሉ ነገር የሚመስላት አማራን ያስደሰተች ይመስላታል ስለ ትክክል ካወራች። እና እንደዚህ አይነት እንትን የማይሉ ሰዎች አሉ። አማራ ጀለስ ከዳታ ያለ ይመስለኛል። አጫውቶ ላጥ ያለ ይመስለኛል። በጣም አማራን የሚጠላ ሰው ወይም ኦሮሞን በጣም የሚጠላ ወይም ደግሞ ትግሬን በጣም የሚጠላ ሰው ካለ ተለቅ ያለ ሰው ሆኖ በእርግጠኝነት ነግርሃለሁ፣ በዘር ደረጃ በዛ ደረጃ የሚጠላ ካለ ፈጣሪ ምስክሬ ተከድቷል። ፍቅረኛው ክደዋለች። ወይ ኦሮሞ ናት፣ ወይ አማራ ናት፣ ወይ ትግሬ ናት፣ ላሽ ብለዋለች። በተለይ ወልደው የተለያዩ ከሆነ ያንን ዘር ቋቅ እስኪለው መናገር ይፈልጋል። ተሴ ሌላ ምንም ዘር የሚያስጠላ ምንም ነገር የለም። ምንም የሚያስጠላ ዘር የለማ። ምክንያቱም ሕፃን ልጅ ዛሬ የተወለደን ምን ብዬ ነው አማራ ስለሆነ የምጠላው? ምን ብዬ ነው ኦሮሞ ስለሆነ የምጠላው? ምን ብዬ ነው ትግሬ ስለሆነ የምጠላው? ሕፃን ልጅ እናቶች ፖለቲካ ላይ የሌሉትን እናቶች ምን ብዬ ነው የምጠላው? ምን ብዬ አሁን የትግራይን እናት ጥላት እንዴት ብዬ ነው የምጠላት? ምን አደረገች? ጭራሽ ላይፍ ህይወት ደፋ ቀና እያሉ ይኖራሉ። እናቶች ላይ ነው ዘመቻ። ፖለቲካንና ህዝብን መለየት ያቃይተው የቲክታክ መንጋ አለለ። መንጋ ነው የምለው እኔ። እውቀት የሌለው ዝም ብሎ ቲክታክ ስለተከፈተ አብሮም ይመጣል መንጋ። አሁን አንድ ወጣለች ቀይ ጸጉር ያላት አማራ ነኝ የምትል፣ እኔ መሳቀቀው እሷ አማራ ነኝ ስትል ነው። መቤቴ መስክሬ ወይ ተበላ ተበዶ ሊበትኗት ነው ወይ እያለች መጣች። አታለለች ተዋዱን በሏት ትላለች። ማዳም እኮ ወገቧ ላይ ስትቆም የምትውል ሴትዮ ናት ብላ መጣች። ዛሬ ምን ልትል ነው እቺ ልጅ? ምን ልትል ነው? ምን ብላ ልታወራ ነው? ዛሬ ታረቁ፣ ሰላም ወረደ፣ ምን ብለሽ ልታወሪ ነው? እነሱን ትሰሙና እውቀት የሌላቸውን ጨናጩን መለየት የማይችሉ ትከተሉና የዚህ ዘር አክቲቪስት ነኝ ትባላለች እሷ። የዚህ ዘር እንዲህ ነኝ ይባላል። ዜሮ ተገባላችሁ፣ ታፍራላችሁ። ስለዚህ ይሄ ነገር መስተካከል አለበት። ማርያም በድንግልና ኢየሱስን እንደወለደች እናምናለን። ነገር ግን ኢየሱስን ከወለደች በኋላ ድንግልናዋን አጣለች፣ ሌሎች ልጆችን ወልዳለች። ስለዚህ ድንግል ሆና አላረገችም ማለት። አይ ይሄ ድፍረት እንዳይሆን ማለት ማርያምና ዮሴፍ ተጋብተዋል እያልከኝ ነው? በትክክል ተጋብተው ድንግልናዋን አጣ እንደማንኛውም ሴት ወልዳለች ማለት። ኢየሱስን ግን ስትወልደው ፓስተሩ አንተ እንደዚህ ያልክ፣ ግን የሁላችንም ሚዛን የሆነው መጽሐፍ ቅዱስ የእግዚአብሔር ቃል ምን ይላል ነው ዋናው ነገር። ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 1 እስከ 3 ወደ መቅደሱም በር አመጣኝ፣ በሩም ተዘግቶ ነበረ።
እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ የእስራኤል አምላክ እግዚአብሔር ገብቶ ወጥቶበታልና ለዘላለም ተዘግቶ ይኖራል አለኝ ይላል። እንግዲህ ይሄ እስካሁን ድረስ ተዘግቶ ያልተከፈተ መቅደስ የለም። መቅደስ ያላት የቅድስት ድንግል ማርያም በር ያለው ድንግልናዋን ማህፀኗን ገብቶ ወጥቷል ማለት መድኃኔ ዓለም ኢየሱስ ክርስቶስ በድንግል ማርያም ማህፀን አድሮ ተወልዷል። በሩ ግን ለዘላለም ተዘግቶ ይኖራል አለ። ድንግልናዋን ዘላለማዊ መሆኑን የሚያጠይቅ ነው። እንግዲህ አንተ ደግሞ የምትለን አምላክን ከወለደች በኋላ ዮሴፍን አግብታ ሌሎች ልጆችን ወልዳለች ነው የሚለው። የትኛው መጽሐፍ ቅዱስ ነው እንደዚህ የሚለው? እስኪ መጽሐፍ ቅዱስን ጠቅሰህ ንገረን እስኪ። ያንተን ተረት የምናዳምጥበት ጊዜ የለንም መቼም። ተረታችሁ አያልቅም እናንተ ፕሮቴስታንቶች መቼም። እስኪ የትኛው መጽሐፍ ቅዱስ ላይ እንደዚህ እንደሚል እስኪ አስረዳን። እኔ ሌላ ማስረጃ ልጨምርልህ። የዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ እንደዚህ ይላል፣ ነገር ግን በኢየሱስ መስቀል አጠገብ እናቱ የእናቱም እህት የቀሎዮጳ ሚስት ማርያም መቅደላዊትም ማርያምም ቆመው ነበረ። ኢየሱስም እናቱን ይወደው የነበረውንም ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚያም በኋላ ደቀ መዝሙሩን እናትህ እንኋት አለው። ከዚያ ሰዓት ጀምሮ ደቀ መዝሙሩ ቅድስት ድንግል ማርያምን ወደ ቤቱ ወሰዳት ይላል መጽሐፍ ቅዱስ። ዮሴፍ ወሰዳት አይልም መጽሐፍ ቅዱስ። መጽሐፍ ቅዱስ የሚለው ዮሐንስ ወሰዳት ነው። እውነት አንተ እንደምትለው ዮሴፍ ባሏ ከሆነ ክርስቶስን ከወለደች በኋላ ከዮሴፍ ልጆች ከወለደች መቼ የቱ ጋር የትኛው መጽሐፍ ቅዱስ ነው እንደዚህ የሚለው? መጽሐፍ ቅዱሱ የሚለው ለዮሐንስ እናቱን ሰጠ እርሱም ወደ ቤቱ ወሰዳት ነው የሚለው። በዮሐንስ ቤትም 15 ዓመት እንደኖረች ነው መጽሐፍ ቅዱስ የሚናገረው። አንተ ከየት ያመጣው ተረት ነው? ኧረ ተው ፕሮቴስታንቶች ባካችሁ ከመጽሐፍ ቅዱስ የዚህን አክል አትጋጩ። እንዴ ቅድስት ድንግል ማርያምንስ የዚህን አክል አንተ በአንተ ምናምንት አንደበት እንደዚህ መሰደብ አለባት ወይ? ቀላችሁ አትቅለሉ፣ እስኪ ወድቃችሁ አትውደቁ፣ እስኪ መሰናክል አትሆኑ። በቃ እናንተ ፓስተሮች እንዳሻችሁ እስኪ ቢያንስ የሚከተላችሁ ሰው እውነትን እንዲፈልግ ቅን ልቡና እንዲኖረው አእምሮ እንዲስተካከል እድል ስጡት። ምንድነው እንደዚህ ግራ መጋባት?